አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ የረኢሳ ቲክቶክ ቤተሰቦች ሰላም ናችሁ? አለሁ እኔ ደህና ነኝ አልሐምዱሊላህ። እናንተስ ሁሉ ሰላም? ከኔ ሁሉ ሰላም ነው። ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ በድጋሜ። ዛሬ የሚሄደው እቃ ወደ ሀራ ነው። ሀራ የሚባል ከተማ የሚሄድ እቃ ነው። ይሄ እቃ ስንት ወሰደ? 150 ሺህ ብር ሳፊ የወሰደ እቃ ነው። እስከ ደሴ ያለው ትራንስፖርቱ ጋር ማለት ነው። ደሴ ድረስ ያለው ትራንስፖርቱ ጋር ተደምሮ 150 ሺህ ብር የፈጀ ሙሉ የቤት እቃ የማሳያችሁ ይሆናል። ከሞሰብ ጀምሮ እስከ ሙሉ ሁሉንም የማሳያችሁ ይሆናል። ዛሬ በዛ ያለ እቃ ነው ያስኩት ማለት ነው። ቪዲዮ እንዳይረዝም የፈጠን ፈጠን እያረኩ ለማሳየት እሞክራለሁ። ከዚህ ከሌማት ስጀምር የሌማት ዝም ብሎ በራሱ ነው ለብቻው የሚሄደው። እዚህ ጋር ሌማት ገዝቼላታለሁ። ቆንጆዬ ሌማት ከነ ዳንቴሏ 2 ቢላዋ አለው ውስጡ እጅ እንዳይቆርጥ ብያስልብቸው ነው። እዚህ ጋር ደግሞ ሰፌድ የምታዩትን ሰፌድ ከሐሙስ ገበያ ላይ ገዝቼላታለሁ ማለት ነው። 2 ቢላዋ እንደዚህ ይቺ ሞሰብ እስከ ዳንቴሏ ባለላ እንትን በወንጋ ነው በሚባለው ዞሮ ገዝቼላታለሁ። ብዙ አይገባኝም እዚህ። ወደዚህ ስትመጡ ደግሞ ከዚህ ከረከቦቱ ውጪ ይሄ ረከቦቱ የራሴ ነው። ይሄ ምንጣፍ ገዝቼላታለሁ። አበባ ምንጣፍ የምታዩትን ትልቁን የመረጠችውና ያደረግነው ይሄንን አድርጌላታለሁኝ። እዚህ ጋር ደግሞ 2 ብርድ ልብሶች አሉ። እነዚህ ለብቻ በካርቶን ስለሚታሰሩ ለብቻ አድርጌያቸው ነው። እዚህ ጋር ሳንቺ የጁስ መፍጫ አድርጌላታለሁኝ። ሳንቺ የጁስ መፍጫ እዚህ ጋር አበባ ሳህን እንትን ራኒ ማለት ነው። ራኒ አድርጌላታለሁ 5 ተደራራቢውን። እዚህ ጋር ደግሞ ሀገረኛ ድስት ባለ 5 ሀገረኛ ድስት አድርጌላታለሁ። እዚህ ጋር ደግሞ ማጂስቲክ ድስት 5 ተደራራቢ ነው። ማጂስቲክም ከ1 እስከ 5 ያለውን አድርጋለች ማለት ነው። እነዚህን ለብቻ ያደረኳቸው በካርቶን ስለሚታሰሩ ነው። ለብቻቸው እንደዚህ ረቶ አይችሉም ማለት ነው። ሙሉ ረቶ ስለማይችለው ለብቻ አድርጌያቸዋለሁ። የምታዩዋቸውን ሙሉ ማለት ነው። ወደዚህ ስንመጣ ልክ እንደተለመደው ረቶ ተዘጋጅታ እዚህ ጋር የምታዩዋትን አሪፍ ከለር ብርድ ልብስ አድርጌያለሁ። እዚህ ጋር 12 የሾርባ ሳህን አድርጌላታለሁ። 12 ናቸው። እዚህ ጋር የውሃ ብርጭቆ 1 ደርዘን የውሃ ብርጭቆ አድርገናል። መጀመሪያ እነዚህ ሲኒ 1 ደርዘን ሀገረኛ ይሄበት ትልቁ ማለት ነው። እሱን አድርጌላታለሁ። እዚህ ጋር ደግሞ 6 ፍሬ የቆሎ ሳህን አድርገናል። ሌላ ሻይ ቡሽ 2 ደርዘን ነው ያልኳችሁ። እስኪ ቦታ ላስይዛቸው ያው ከቪዲዮ በኋላ ግዴታ የሚስተካከል ነገር አላቸው። አስተካክላለሁ ማለት ነው ቀስ ብዬ። ብረት በብረቱን ፌርሙስ በዚህ ሁለት ብረቱን በላይ ነበረ 2 አድርጌላታለሁ። ለፌርሙስ አሁንም ወርቃማ ፌርሙስ ሴት እንደዚህ ቺችን አድርጋለች ማለት ነው። 4 ፌርሙስ ማለት ነው ባንድ ያዘዘችው። እዚህ ጋር ደግሞ የምታዩትን አክለሪክ ጆክ አድርገናል በወርቃማ። እዚህ ጋር የምግብ ሱፍራ 2 ሜትር ጋቻ የምታዩዋትን ጋቻ። እዚህ ጋር ይሄ ሰርቪስ የውሃ ሰርቪስ 3 በ3 አድርጌላታለሁ። እዚህ ጋር ደግሞ አነስተኛ እና ደቃቀኖቹ የእንቁላል መምቻ አድርገናል። እዚህ ጋር ደግሞ ቢላዎች 10 ፍሬ ነው የፈለገችው። ደርዘን ነበር ያለችው ለኔ 10 ሀባ አድርጌላታለሁ። በእነዚህ ማለት ነው 10 አድርጌላታለሁ። እዚህ ጋር የሻሂ ማጥለያ 2 አድርጌላታለሁ። የድንች መላጫ አድርጌላታለሁ። ማንኪያና ሹኪያ 1 ደርዘን የቡና ማንኪያን ጨምሮ ማለት ነው 1 ደርዘን አድርገናል። እዚህ ጋር ደግሞ የቡና መቁያ አድርጌላታለሁ። እነዚህ ማንኪያዎች የሩዝ ማንኪያ 3 በየአይነት ጭልፋ ደግሞ በትንሿ 3 በትልቁ ደግሞ ጭልፋ 3 በአንድ 9 አይነት ጭልፋ ማለት ነው 9
እዚህ ጋር ደግሞ ጥበብ ሰሃን ደርዘን አድርገናል። አንድ ደርዘን የጥበብ ቁርጥ ሰሃን ማለት ነው። ሽራከባል እዚህ ጋር የካሮት መፈቅፈቂያም አለ። እንደገና ይሄ መጥበሻ ደግሞ ሶስት ተደራራቢ መጥበሻ አድርገናል ማለት ነው። 28 26 እና 24 ቁጥር ከነዚህ ውጪ እዚህ ጋር አንድ ደርዘን ሲኒ እና የስኳር ዕቃ አድርገናል። እናት የሽንኩርት መፍጫ አድርገናል በትልቋ ናት። ሌላ የሽንኩርት መክተፊያ 3 ተደራራቢ አድርገናል። እዚህ ጋር ደግሞ የምታዩት 200 ግራም የቡና መፍጫ የሽንኩርት መብላታ የቡና መፍጫ 200 ግራም አድርገናል። እሺ ሌላ እዚህ ጋር ደግሞ የሾርባ ናት አንድ ደርዘን አድርገናል። የሾርባ መጠጫ ከለራቸው በእነዚህ ማለት ነው። አባናቸው በእነዚህ ግማሽ እንደዚህ ቀላቅዬላታለሁ። 2 አይነት ማለት 6 እሺ ሌላ እዚህ ጋር 1 ሜትር የሱፍራ የቡና ሱፍራ አድርጌላታለሁ። ከዚህ ጋር ይሰራል። ፔርሙዝ ሳህን ልክ በዚች አይነት ማለት ነው። ስትወጣ ይችላል መስራለች። ፔርሙዝ ሳህን አድርጋለች። እዚህ ጋር የውሃ ኮምፕሌት አድርገናል። ቀይ በወርቃማ ማለት ነው። ስለዚህ ተሰርተን ይችላል። እዚህ ጋር የምታዩትን የውሃ ብርጭቆ በጣም የምታምር የውሃ ኮምፕሌት ናት። ረከቦቷ እንግዲህ የምታዩት ረከቦት ነው። የተለመደው የጥበብ ረከቦት ማለት ነው። እዚህ ጋር ደግሞ የምታዩትን የሰንቡሳ መዳመጫ አድርጋለች። እንጨቶች ባንድ ሆኑና ይታሰራሉ። እነዚህ ወደዚህ ስትዞሩ እንግዲህ ተራጠባልና ትንሽ ይሄ ደግሞ ፕላስቲክ እና የሳፋ ምናምን ነገሮች ናቸው። እዚህ ጋር የምታዩት 4 ሊትር ማንቆርቆሪያ አድርጌላታለሁ። እዚህ ጋር 1.5 ማንቆርቆሪያ አድርጌላታለሁ። 4 አይነት ሰላቶችን 4 አይነት ማንቆርቆሪያዎች። እዚህ ጋር ደግሞ 1 ሊትር አለች። እዚህ ጋር 2 ሊትር ማለት ነው ማንቆርቆሪያዎች እና እዚህ ጋር የእጅ ማስታጠቢያ አለ። የእንጀራ ቁርጥ መጨመሪያ አለ። የፓስታ ማጥለያ ወይም የመኮረኒ ማጥለያ አለ። እዚህ ጋር ደግሞ 2 መዘፍዘፊያ አድርገናል። የምታዩትን መዘፍዘፊያዎች አድርገናል። እዚህ ጋር ደግሞ ባልዲ የምታዩትን ባልዲ አድርገናል። እንደዚህ እሷ ያለችኝ ይችን ብቻ ነው። አነስ ስለምትል ይችን ጨምር ይችላል ማለት ነው። አይችን እሺ ሌላ ይሄ ለሽንኩርት ምን ሆነ ለቃም ለምንም የሚሆን የሽንኩርት ብላ ነው ያዘዘችኝ። ይሄንን 4 ተደራራቢ ገዝቼላታለሁ። የዕቃ መደርደሪያ ወይም የሽንኩርት ማስቀመጫ። እዚህ ጋር ደግሞ ባለ 2 ዶሮ የሴኔጋል ድስት ሴኔጋል ብረት ድስት አዛኝ አድርጌላታለሁ ማለት ነው። እዚህ ጋር 4 ትሪ 50 40 45 እና 35 40 45 እና 50 ቁጥር ተደራራቢ ትሪ አድርጌላታለሁ። እዚህ ጋር ደግሞ የምታዩትን ሄርሜሎ አድርጌላታለሁ። እዚህ ጋር የምታዩትን ትልቅዬ የልብስ ማጠቢያ ሳፋ አድርጌላታለሁ። እሺ እንደዚህ ነው እናሳያችሁ። ይሄ ደግሞ 52 ቁጥር ትልቁ ነው። ባለ 4 ዶሮ ነው። እዚህም ጋር ዶሮ አለ። እዚህም ጋር ዶሮ አለ። በዛ ማለት በዚህ ያለ ባለ 4 ነው። በጣም ወፍራም ነው። የምታዩትን ትልቅዬ ድስት አድርጌላታለሁ ማለት ነው። ከነጨርፋው 52 ቁጥር ነው። እንደዚህ ይሆናል። ድስቱን መቀይዛል። ድስቱን ውስጥ አስገባለሁ። እነዚህን ድስቱ ውስጥ አስገብቼ የተረፉትን በካርቶን አሽግላታለሁ ማለት ነው። እቃው እንግዲህ ሙሉ የቤት እቃ ነው። እዚህ ጋር ተሰባባሪዎችን አድርጌያለሁ። እዚህ ጋር ደግሞ የማይሰባበሩትን በካርቶንና በድስቱ አድርገሽ ሰሪልኝ አለችኝ። እንግዲህ እቃዋ ይሄንን ይመስላል። 150 ሺህ ብር ሙሉ አውጥታበታለች። እንግዲህ መጣ ባቲያ በደስታ የምትኖርበት ያድርጋል። እናንተም ማዘዝ የምትፈልጉ ዘዙ። በታማኝነት የምትፈልጉበት ሀገር እልክላችኋለሁኝ። ስራችን በጥራት እየሰራን ነው። ለዛም እናንተን ከልብ እናመሰግናለን። ስለተከታተላችሁኝ አመሰግናለሁ። ቻው